ማንም ለተራገጠ ለውጭ እርግጫ ይላል ኳስ እርግጫ አይደለም ፉትቦል መዝናኛ ነው መደሰቻ ነው ጥበብ ነው ኳስ ላወቀው ላልገባው ደግሞ ያለም ያናንቅ አለ እኔ በበኩሌ እናልቀበልም ማማር ሰላል ግን እድሜው አይደለም ለምንድነው በዚህ እድሜው አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማሉ አሁን ደግሞ የርሶ ልጅ ምን ብሎ ነገረኝ ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቁርብ ታዲያ ኳስ ምን ይከለክለኛል ኳስ እኮ ሰጥም አይደለም ኃጢአትም አይደለም ይሄን አይከለክልም ኳስ ጽድቅም አይደለም ኃጢአትም አይደለም በቃ መዝናኛ ነው ፉትቦል መዝናኛ ነው እኔ ሳቅ ስለዚህ ቆርበው ማየቶን ይቀጥላሉ አዎ ማይቀር ነው አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል ዴቪድ ራያ ተከላካይስ ተከላካይ ማንን ያረጋሉ እኔ ገብርኤል መጋሊሽ ሰሊባ እና ቲምበር አማካኝ ማንን ያረጋሉ አማካኝ ተጫዋች እንዴት አጥቂ መሃል ላይ ራይስ አርቴታን ይበልጡታል እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው ግን አልሰማማ ይላክለታል ሰይፍዬ ልጅ ይላክለት እያሉ ነው ይላካል ይሰማል ኧረ ጆሮ የማይሰማው ምን አለ አጥቂስ ማንን ነው የሚያረጉት አጥቂ ጆኮሪሽ አበርት እሺ እና ገብርኤል ጄሱስ እኔ ሞደው በገብርኤል ጂሰስ ይግባ ያሉ ነው አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል እኔ ራሴ ገብርኤል ጂሰስ አድናቂ ነኝ አመሰግናለሁ እኔ ማንንም ብትሉ ከኛ ልጆች ማንንም ሰነፍ የለም ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ አሁን ግን ነቃ ብሏል አስተካክለነዋል ማርያም ነቃ ብሏል ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን አይ መቼም ቢከፋም ቢለማም አይጠፋም ማን ነው ትንሽ አንዳንድ ጊዜ ስኬልም ይሳሳታል አዎ ደግሞ ይሄ እንካቤ አዎ ይሳሳታል አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው ግን ከተጫዋቾቹም ካሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ ምስጋና አክብሮት አለ ዴቪድ ራያን የራያ ልብስ አልብሰው ፎቶ ያያየው ነበርና ይስማማውታል ምን ጥርጥር ኢትዮጵያ ያረጉት ምን ጥርጥር አለው ሳካስ እንዴት ነው ሳካም ቆንጆ ነው ከጉዳት ወዲህ ነው ትንሽ እኮ ሁሉም ድክመት ያመጣው እንጂ ሳካ ኦዲጋርድ እየተናበቡ ነው ሲጫወቱ እንኳን እውነቴን ነው አሁን ግን ትንሽ እየተጎዱ መቼም ሰው ከተጎዳ አቋሙ ትንሽ ወረድ ይላል ማንንም ቢሆን ለዛ ነው እንጂ ሳካንና እነሱን የሚስተካከልማ የለም አሁን ግን በጨዋታ ገብርኤል መጋሪሽና ራይስ ሁለቱን ስለያዝን ነው ለዋንጫም የደረስነው ይያሉ ነው የአርሰናል ፒላሮች ናቸው የማንቸስተር ዩናይትድ የቁልቁለት መንገድ ቢሳካ የሚባል ተጫዋች ያመጡ ቀን ነው አለኛ አንዱ እኛ ደግሞ ሳካ ምክንያቱም በሳካ ያርሰናል ብለው እኮ ሳይሳካ ቀረ